ያ አብይ የሞትከውስ አንተ ነህ። የሞትከውስ አንተ ነህ። ወንድ ኮንክ ይዘኸው ይኸውልህ ጀግና ሞቷል ካልክ ተመቷል ካልክ ይዘህ ለኢትዮጵያ ሕዝብ ማሳየት ነው። ለኢትዮጵያ ሕዝብ ይኸው ሞቷል፣ ይኸው ጠላታችን ከሆነ ሞቷል። ግን ለሞቷል ለምንድን ነው? ለምን እንደዚህ አይነት ፖለቲካ ውስጥ ትገባለህ? እውነት የኦሮሞ ሕዝብ ሆዱ የሚራራለት ይመስል እሱን ገለህ ዝም ብሎ የሚገዛል ምን ነው? ዳውድ ኢብሳን ወለጋ እኮ ዳውድ ኢብሳን ፈጥረዋል። ሌንጮ ለታን ፈጥረዋል። ያ እና አዲስ አጋም ፈጥረዋል። በዛ ቆመች እንደ ወለጋ እናት መሮን ፈጥራለች። መሮ ቢሞት ሌላ መሮ ይተካል። ያ አንተን ቂጥን ያንተን እግር የሚጠባ ሳይሆን ደቁሶ አርጎ የሚያሳየ ጀግና ይፈጠራል። እንዲህ አርጎ የሚያሳየ እንዲህ ደምህን የሚጠጣ እንደ ትላንትን ነው። የራስን ጉድ ለመደበቅና አሁንም ደብተራዎችን ለማስደሰት ደብተራዎችን ለማሳቅ ደብተራዎችን ለማለት የኦሮሞን አንገት የምትሰብር ማትረባ ፍጡር ነው አንተ። ማትረባ ያ ለዚች ሀገር የሚያስፈልጋት ያ የኦሮሞን ሕዝብ በድሎ የኦሮሞን ታጋይ ገሎ አይደለም ሀሳቡን ተቀብሎ በሀሳቡ መስማማ። ያቺ ሀገር አንድ ነገር ልንገራችሁ አይደለም፣ ያቺ ሀገር ኦሮሞን ካላከበረች የኦሮሞን ሀሳብ ካላከበረች ኦሮሞን በመግደል መቼም ሰላም አትሆኑም። መቼም መሩን እኮ ከ2 ዓመት በፊት እንደዚህ ታውቁታላችሁ? አታውቁትም እኮ አይደለ? ከ3 ዓመት በኋላ አሁን ያወቃችሁታል። ከለውጡ በኋላ መሮ የሚባል እንዳለ ያ ነገ ደግሞ ሌላ ይመጣላችኋል። መሮ ብቻ ነው እንደዚህ ትግል ውስጥ ያለው አይደለም እኮ። መልሱን መልስ። የመሮንና የኦሮሞን ጥያቄ መልስ። ኦሮሞን ኃይሌ ፊዳን በመግደል ያመጣችሁት ለዛች ሀገር ሰላም የለም። ልደቱን ፈቶ ጀዋርን በማሰር ያመጣችሁት ሰላም የለም። ያ ቁጭ ብሎ ነው መንፈሱ የሚረብሻችሁ፣ እንባችን ነው የሚረብሻችሁ። ቁጭ ብለን ነው ቁጭ ብለን ለዛች ሀገር ጤናማ ህይወት ለመኖር የኦሮሞን ጥያቄ አንድና አንድ መመለስ። ኦሮሞ ሰላም ሆነ አማራና ሶማሌ አፋር ሰላም። ኦሮሞ ሰላም ካልሆነ መቼም ሰላም አትሆኑ። መቼም ጀግና አይሞትም። ገደል